ኧረ ተኝ በስነ ስርዓት ታይምሽን አስተካኪ ሀቡ። በጣም የምትነሽበት ሰዓት ጠዋት ነው። አታርፊ ምናምን። የማታው እንቅልፍ ጠዋት መነሳት ጥሩ ነው። ማታ ፊልም የማየው ነገር ይሄ የቱርክ ፊልም ሻሂድ ላይ የማየው ነገር በቃ እሱን ነው ቶታሊ ማቆም ያለብኝ። ከዘጋሽ በኋላ አተኝም እንዴ? አገሌን ተጥብቅ ያለው እኮ ፊልሙ። ከዛ ቆይ ይሄ ፓርቲ እያልኩኝ ፊልሙ እኮ ነው የገደለኝ። ማታ ማታ ስልኬን ስዊች ኦፍ አድርጌ እኮ ፊልም ነው የማየው በአይፓዴ ሻሂድ ላይ። የሚኪ መጫወቻ አረግሽኝ። ከዛ እኔን አየሽ ሚኪ አሟርቶብኝ ነው። ጠዋት ምናለኝ መሰለሽ ዋትሳፕ ላይ ሳርጎ ይሄን ፍርፍር ሰው ፊት አትቢ ብዬሽ እኔ እድሜ ልኬን ሰው ፊት አይደለም የምበላው። 2 ዓመት ሙሉ ቲክቶክ ላይ ነው የምበላው። እኔ በእንደዚህ አይነት ነገር አላምንም። እንትን አለኝ ጠዋት 6 ሰዓት ተነስታ ምግብ እየበላች አለኝ። ጠዋት 6 ሰዓት ተነስታ ምግብ እየበላች ይሄ ምግብ ይቅርብሽ ብያት ነበረ ምናምን አለኝ። መጀመሪያ እንዴት እናስነግረን ከዛ አውቄ ነው እባክሽ ምን ሆና ነው ብዬ ነው እኔ ራሴ ምናምን ነገራችሁ። እኔ ከእናንተ መደበቅ አልችልም። እኔ በምልክት ስነግራችሁ እናንተ ይግባችሁ። አረግሽ ወይ ቱዱ ተረዳቻው። እኔ አላምንም። እውነትሽ ነው። ሀዋ አትናገርም እባክሽ አውቃ ነው። አይ በፍጹም አትናገርም። ስሚ የወደፊት አልናገርም ብላለች። እንዴት ዋላችሁ? የወደፊት ማልናገረው የአሜሪካ ቪዛ ካገኘው ነው። ጸጥ ብዬ አሜሪካ ሂጅ ሃሎ ጋይስ የት እንዳለው ገምቱ ብዬ የሚነግራችሁ እንጂ እርግዝና ለምንድን ነው ማልናገረው? በቃ ደማነስም አይደለም ድካምም አይደለም። በቃ ያ ነገር እባክሽ ዝም ብለሽ ነው። እንደዚህ ቢሆን እንደዚህ አይደለም የምትነግሪኝ። እኔ የነገርኩሽ እንዴ? እንዴት ነው የምነግራት? እኔ እነግርሻለሁ። እኔ ቢሆን እኔ አልነግርሽም እንዴ? እኔ አይደለም እንደዚህ ነገር እንደዚህ አይደለም። እኔም ቅድም እንደዛ ተጨናንቄ እንደዛ ስታወራኝ ትነግረኝ ነበር፣ ደስ እንዲለኝ ታረጋጋኝ ነበር። አይ በቃ እኔ ትናንትና ወላሂ ተናደድኩኝ። ተቀልሽ በጣም የተናደድኩት ደግሞ ቮይስም ተናድጄ አርጌሻለሁ አርግልሻለሁ። በጣም ይቅርታ ማየቱን በጣም ይቅርታ። ግን ከአቅሜ በላይ ባይሆን በቃ ስልኬ ወርዴ እኔ እየተንፈራፈርኩ ነበርና በቃ እኔ ልናደድ በቃ ጀስት አሙኬ ብቻ ብለሽ ጻፊ፣ በቃችን ብቻ ጻፊልኝ ነው ያልኳት። እኔ ደግሞ በጣም ይቅርታ ስላስጨነቅኳችሁ። በተለይ ስፔሻሊ ሪምና ሀኒ በጣም ነው የተጨነቃችሁት። አም ሶ ሶሪ። ሁለተኛ አይለምደኝም። እያቃሰትኩም ቢሆን እንደምን ብዬ አንዴ ቮይስ ለአንዳችሁ ከላኩኝ ለሁሉም አድርሱልኝ እሺ። አንጣው ኢንኬዝ ካመመኝ ለአንዳችሁ ከላኩ በቃ እናንተ ስንቱን አሳሰብሽኝ። ግን አሁን ራሱ እኮ ቴክስት አደረኩሽ አቡዬ you don't need to answer just tell me you're okay ብዬ አሁን like 10 minutes ago ሃኒ she didn't tell you I tell ሃኑ ነገረችኝ። እሱማ ግን ደግሞ እንዴት ሆንሽ ለማወቅ ነው። በዛው ደግሞ ጥፊት ስትይ ከቤተሰብ ጋር እያወራው ነበረ የእርግዝናውን ደስታ ነግሬያቸው እያንዳንዱ እንኳን ደስ አለሽ እንኳን ብዙ ነን እኛ ቤት ደግሞ ታቡታይ በነፍሳችን አትቀልጂ ታይ እያንዳንዱ አባቴ እናቴ ይኸውልሽ አባቴ 3 ሚስት ነው ያለው ቶታል 19 ነን ከእናቴ እውነትም ብታወሪ አላምንሽም። ካሁን በኋላ 7 ልጅ እማዬ መጀመሪያ ሚስቱ ናት 7 ልጅ ከእናቴ ከዛ በኋላ ከሁለተኛ ሚስቱ 6 ልጅ ከሶስተኛ ሚስቱ እናቴ ትሙት ያው ሳይመን ይሙት እውነቴን ነው የምነግራችሁ 19 ነን። ከሁለተኛ ሚስቱ 6 ከሶስተኛ ሚስቱ 6 ደግሞ እኩል 6 አድርጎ ከእናቴ ብቻ ግን አንደኛ የመጀመሪያ ሚስቱ ስለሆነች ኤክስትራ ስለሚወዳት ከሷ አንድ መርቋል። 7 ነን ከማይ ስለዚህ ደምሩት 12 እና 7 19 ሳይወላ ስለ ብዛታችን ወላሂ ላዚም እናቴ ትሙት ይኸው ሳይመን ይሙት 19 ሁሌ ነው የምታወሪው ሀቡዬ፣ ሁሌ ነው የምትይው። ለምን አታምኑ? 3 ሚስት ነው ያገባው አባቴ። እናቴ መጀመሪያ ሚስቱ ናት። ሶ ዊ አር ቱ ማች ቢግ ፋሚሊ ነን። እኔ አምጣው ኩላሊቴ ፌል ቢያረግ 19 እህትና ወንድም አሉኝ ኩላሊት የሚሰጡኝ። በጣም ብዛታችን በፊት በአባቴ እናድር ነበር ልጅ ያለው። አሁን ግን አባቴን በጣም እኮራበታለሁ። እንደዚህ ስላበዛን ብዙ ስለሆነን የሆነ ችግር ላይ እንተባበራለን። ብዙ ነን። ገባችሁ? ብዙ እህትና ወንድም አለኝና ሶ እያንዳንዱ ስልክ እየተቀባበሉ እንኳን ደስ አለሽ ምናምን ሲሉ ሳት ይገደሉ። ታቡ ሌላውን ታዩና በኮመንት እኮ ነው ሌላውን ታዩና አሁን ስለ እርግዝናው ሂጅበት እያሉሽ ነው። ብዛታችሁን በኋላ እንቆጥራቸዋለን። እርግዝናው እናውራ ነው። ስለ እርግዝናው እናውራ። እሺ እንዴት እንድነግራችሁ ነው የምትፈልጉት እናንተ? አንፈልግም እኮ እኔ ምንም ብናገር ሁሌ ስለምቀልድ እውነት አይመስላቸውም። አርግዤ ነው አመመኝ ሐኪም ቤት ሄድኩ ስመረመር እርግዝና ነው አሉ። ሰው ለዛ ነው ከለመናችሁ እንዴ ላርግሽ። አልትራሳውንድ ስነሳ አልትራሳውንድ ፎቶን አሳያቸዋለሁ።
ደቂቃ ማወቅ እችላለሁ። አቡዬ በአንድ ጥያቄ አንድ ነገር በይ ብዬሽ ካላልሽው በቃ አይደለሽም ማለት ነው። እስቲ ሳይመን ይሙት በይ። ከዚህ በኋላ በልጅሽ አትማኝ ተብያለሁ። አሁን ስትሚ በልጅ እንዳትሚ ተብያለሁ። እናቴ አስጠንቀቃኛለች። ከዚህ በኋላ በልጅሽ ብትሚ ወዮልሽ ብላኛለች። አሁን ከሚኪ መጥቶ የሆነ ጌም ተጫውተው ቢያፍርባት ሳይመን ይሙት አለቀም ምናምን ነው የምትለው። ታያላችሁ። ኑኑ ራሱ እኮ ስታድግ ትቀየመኛለች። እኔም ልጅሽ ነኝ፣ ለምንድን ነው ሁሌ በሳይመን ብቻ የምትሚው እኮ ትለኛለች። ኧረ የመጀመሪያ ልጄ ስለሆነ ነው እላታለሁ። አይደለሽም በቃ አልምልም። ካመናችሁ መንን ካላመናችሁ የራሳችሁ ጉዳይ። እኔ ነገርኳችሁ፣ አንዴ ነው የምናገር። በቃ ማመንና ያለማመን የእናንተ ድርሻ ነው። ናት ሰሞኑን ሺቲ መልበስ አብዝታለች እኮ ንገሪልኝ። ግን እንዴት ነው ሳላቅ ሺቲ መልበስ ያበዛሁት? ዛሬ ነው እኮ ያወቅኩት። ወይ መቼ ነው ሺቲ ለብሰሽ ያለሽው? ኤቭሪዴይ ሞርኒንግ ባለፈው አይቻታለሁ፣ ትላንት አይቻታለሁ በሺቲ ሞርኒንግ ላይ ተነስቼ ፊቴን ታጥቤ ጥርሴን ፍቄ ነው ላይቭ የምገባው። ባደርኩበት ሺቲ ሁሌ በሺቲ ማታ ማታ ገላይን ታጥቤ ሺቲ ነው የምለብሰው። እንደ ድሮ ሱሪና ቲሸርት ቢጃማ ይኸው ተጣጥፎ ተቀምጦ ለብሻው አላውቅም። አንቺ ሺቲ እኮ በጣም ነው ሰውን የሚያበላሸው። ኮምፎርቱ ዘና ስለሚያደርግሽ፣ ሰላም ስለሚሰማሽ በቃ ክልል ነው። በቃ ጥልቅ ገላሽ ተጠብ ጥልቅ ካላስ። በዛ ላይ ሀቡዬ ስትወፍሪ አታውቂውም። አሁን ለምሳሌ ጂንስ ወይ ሱሪ ስታረጊ ትንሽ ጠበብ ሲልሽ ታውቂዋለሽ። ኦ ወፈርኩ ትያለሽ። ሽቲ ግን በቃ ልቅቅ ያለ ስለሆነ ስትወፍሪ አያሳውቅሽም። ዛሬ ነው እኔ መወፈሬን ያወቅኩት ለብሼ ሰሄድ ሐኪም ቤት። ኤግዛክትሊ። ስለዚህ ሺቲ በጣም ሰውነት ያበላሻል። ሺቲ ለብሼ አላውቅም። አይገርምም? ሺቲ ሰውነት ያሰፋል እና ስትሰፊም አይታወቅሽም። ልክ የውጭ ልብስ ስትለብሺ ውጭ ለመውጣት ልብስ ስትለብሺ ነው እና